ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ስለ ደም ማነስ እንደው ትንሽ ነገር ልበላችሁ ብዬ ነው። መቼም አብዛኛዎቻችሁ ሐኪም ቤት ሄዳችሁ ደም ሰጥታችሁ ደም ማነስ አለ፣ ይሄንን ታብሌት ውሰዱ ወይ ደግሞ አመጋገባችሁን አስተካክሉ ተብላችኋል ብዬ አስባለሁ። ወይም ደግሞ የደም ማነስ ሕክምና ወስዳችሁ ድጋሜ ደም ማነሱ መጥቷል ተብላችሁ ተነግራችሁ ሊሆን ይችላል። ዛሬ ስለ ደም ማነስ ምልክቶች እና ምን ማድረግ አለባችሁ በቤት የሚለውን ነገር አጠር አድርጌ ነግራችኋለሁ። እንግዲህ ደም ማነስ ሲባል ቀይ የደም ሴል መቀነስ ወይም ደግሞ ሂሞግሎቢን የተባለው ኦክሲጅን የሚሸከመው የደም ክፍል በደማችን ውስጥ ቀንሶ መገኘት ማለት ነው። ደም ማነስ ሲባል ደም ማነስ በራሱ በሽታ አይደለም፣ የበሽታዎች መገለጫ ነው። ለምሳሌ አንድ ሰውዬ አሳለኝ ቢል ይሄ ሳል የቲቢ መገለጫ ሊሆን ይችላል፣ የአስም መገለጫ ሊሆን ይችላል፣ ወይ የሳምባ ምች መገለጫ ወይ የጉንፋን መገለጫ ሊሆን ይችላል። ደም ማነስም ልክ እንደዚሁ የሆነ የህመሞች መገለጫ እንጂ በራሱ ህመም አይደለም። እንግዲህ የደም ማነስ ብዙ ምክንያቶች ሊኖሩ ይችላሉ። ከዚህ ውስጥ አብዛኛው አይረን ዴፊሼንሲ አኒሚያ ወይም ደግሞ የብረት ወይም ሀዲድ የተባለው ንጥረ ነገር በመቀነሱ ምክንያት የሚመጣ ነው። ከዚህ ውጭ ፎሊክ አሲድ ሲቀንስ፣ ቫይታሚን ቢ12 ሲቀንስ፣ ተላላፊ የሆኑና ተላላፊ ያልሆኑ በሽታዎች ምክንያት የደም ማነስ ሊከሰት ይችላል። ዞሮ ዞሮ ግን እንዳጠቃላይ በምንም ምክንያት ይምጣ በምንም የጋራ የሆኑ መገለጫዎች አሉት። ደም ማነስ በሚያጋጥምበት ሰዓት ላይ የጋራ የሆኑ መገለጫዎች አሉት። ከነዚህ ውስጥ አንዱ ድካም ነው። እንግዲህ ድሮ ስታከናውኑት የነበረውን ስራ በቀላሉ ማከናወን አትችሉም፣ ይደክማል። ወይም ደግሞ ተቀምጣችሁ ረፍት ላይ ያላችሁ የድካም ስሜት ይሰማችኋል። ቶሎ ቶሎ ማዛጋት ይኖራል። ከድካም ፊል ከማድረጋችሁ ወይም ደግሞ ድካም ከመሰማቱ የተነሳ ማለት ነው። ሌላኛው ትንፋሽ ማጠር ይኖራል። በተለይ ደረጃ ስትወጡ፣ ደረጃ ስትወርዱ ወይም ደግሞ ወክ ስታደርጉ ትንፋሽ ማጠር፣ የትንፋሽ መቆራረጥ ይኖራል። ራስ ማዞር እንግዲህ ይሄ የተለመደው የደም ማነስ መገለጫ ነው። ራስ ማዞር ይኖራል። የልብ ትርታ ይሰማል። እንግዲህ በሰላሙ ቀን የልብ ትርታችሁ አይሰማም፣ ግን ደም ማነስ በሚኖርበት ሰዓት ላይ በጣም ይፈጥናል። በዛ ላይ ትርታውን በራሳችሁ ትሰሙታላችሁ ማለት ነው። ሌላኛው ጆሮ ውስጥ ድምፅ ልሰሙ ትችላላችሁ። ያልተለመደ የሆነ ድምፅ በጆሮ ውስጥ ይሰማል። የቆዳና የጥፍር መገርጣት ይኖራል። እንግዲህ በተለይ የውስጥ እጃችሁን በምታዩበት ሰዓት ላይ ቆዳችሁን በምታዩበት ሰዓት ላይ ገርጥቶ ልታገኙት ትችላላችሁ። እጅና እግር ይቀዘቅዛል። ምክንያቱም ወደ እነሱ የሚደርሰው ደም ይቀንስና ቫይታል ኦርጋን ወደ የተባሉት ስለሆነ ደሙ የሚፈሰው የእጅና የእግር መቀዝቀዝ ያጋጥማል። ከባድ የሆነ ራስ ምታት ይኖራል። አንዳንድ ሰዎች ደግሞ በረዶ ወይም ደግሞ አፈር መብላት ያምራቸዋል። ስለዚህ እነዚህ ምልክቶች እንግዲህ የደም ማነስ ምልክት ሊሆኑ ይችላሉ። ድካም፣ ትንፋሽ ማጠር፣ ማዞር፣ የልብ ትርታ መሰማት፣ ጆሮ ውስጥ ያልሆነ ድምፅ መስማት፣ የቆዳና የጥፍር መገርጣት፣ የጥፍር መሰባበር ይኖራል። የእጅና የእግር መቀዝቀዝ፣ ከባድ የሆነ ራስ ምታት፣ በረዶ ወይም ደግሞ አፈር የመብላት ፍላጎት በአእምሯችን ውስጥ መመላለስ የደም ማነስ ምልክት ሊሆን ይችላል። ታዲያ ይሄ በተከሰተበት ሰዓት ላይ ምን ማድረግ አለባችሁ? የመጀመሪያው ነገር ሐኪም ቤት ሂዶ ደም ሰጥቶ የደም ማነስ አለ ወይስ የለም፣ ካለስ ደግሞ ደረጃው ምን ያክል ነው የሚለውን ነገር ማወቅ ያስፈልጋል። ምክንያቱም ሕክምናው የሰው ደም ከመውሰድ ጀምሮ አመጋገብን እስከ ማስተካከል ሊሄድ ስለሚችል ማለት ነው። ለምሳሌ ሄሞግሎቢን ከ7 በታች ከሆነ በአብዛኛው የሰው ደም ያስፈልጋል። ከዛ በላይ እስከ 10 ከሆነ በእንክብል ወይም ደግሞ በሲረፕ ወይም ደግሞ በመርፌ ሊሆን ይችላል ሊታከም ይችላል አንድ ሰው። ከዛ በላይ ከሆነና ኖርማል የምንለው ሬንጅ ላይ ካልደረሰ ደግሞ የአመጋገባችሁን አስተካክሉ ተብሎ ምክር ሊወሰድ ይችላል። ዞሮ ዞሮ ደም ማነስ ካለ የሰው ደም ከመውሰዱም በኋላ ይሁን በመድኃኒት ከታከሙም በኋላ ይሁን ኦር ደግሞ ይህ ሳያስፈልገው ግን የደም ማነስ ተገኝቶበት ከሆነ አመጋገባችንን በማስተካከል ደም ማነስን መከላከል ወይም ደግሞ ማከም ይቻላል ማለት ነው። ስለዚህ ምን እናድርግ? የመጀመሪያው ቀይ ስጋ፣ ጉበት፣ አሳ፣ ኩላሊት፣ እንቁላል የመሳሰሉ የእንስሳት ተዋጽኦችን በመብላት ደም ማነስን መከላከል ወይም ደግሞ ማከም ይቻላል ማለት ነው። ከዚህ ውጭ ከአትክልትና ፍራፍሬ ውስጥ ቆስጣ፣ ድንች፣ ሀብሀብ፣ ብርቱካን፣ እንጆሪ፣ ተምር፣ ዘቢብ እና የመሳሰሉትን በመብላት የደም ማነስን መከላከል ወይም ደግሞ ማከም ይቻላል ማለት ነው። ከጥራጥሬ ውስጥ ምስር፣ ባቄላ፣ ለውዝ እንዲሁም የዱባ ፍሬ ከአይረን ሪች ስለሆኑ አይረን በብዛት ስላላቸው ደም ማነስን ለመከላከል ወይም ደግሞ ደም ማነስን ለማከም እንጠቀምባቸዋል ማለት ነው። ቸኮሌት፣ በተለይ ጥቁር ቸኮሌት አይረን ሪች ስለሆነ አይረን ስላለው የደም ማነስን ለመከላከል ወይም ደግሞ ለማከም እንጠቀምበታለን ማለት ነው። ከዚህ ውጭ ሁሌም ለታካሚዎች እንደምለው ሁሌም
አይረን በሚወሰድበት ሰዓት ወይም ደግሞ በሌላ ጊዜ ቡና መቀነስ ግድ ነው። ወይ ደግሞ አይረኑን በምንወስድበት ሰዓት ላይ የሆነ ልዩነት እንዲኖራቸው ማድረግ ይኖርብናል። ሻይ እንደዚሁ ሻይ መቀነስ ይኖርብናል። ወተትም እንደዚሁ። ምክንያቱም የአይረኑን አብዘርቬሽን ወይም ደግሞ አይረኑ ወደ ደማችን የሚገባበትን ነገር ስለሚቀንስ ሻይ፣ ቡና፣ ወተት መቀነስ ይኖርብናል ማለት ነው። ስለዚህ እነዚህን በማድረግ ቀይ ስጋ በመብላት ጉበት በመብላት አሳ፣ ኩላሊት፣ እንቁላል፣ ቆስጣ፣ ድንች፣ ሀብሀብ፣ እንጆሪ፣ ተምር፣ ዘቢብ፣ ምስር፣ ባቄላ፣ ጤፍ፣ ምስር አይሚን ገብስ፣ በተለይ ያልተፈተገ ገብስ፣ ጥቁር ቸኮሌት በመብላት አይረን ዴፊሲየንሲ አኒሚያን ወይም ደግሞ ደም ማነስን መከላከል ወይም ደግሞ ማከም ይቻላል ማለት ነው።